የኤርትራ መንግስት ያለበት ቁመና ፕሮስፔክት ምንድነው? እንግዲህ ኤርትራ ውስጥ ያለው ሁኔታ አሁንም ያው የኔን አመለካከት ነው እንትን ማድረገው። የኤርትራ መንግስት በአጠቃላይ አቋቋሙ አሁን የኢሳያስ መሪነት እስካለ ድረስ የመረጡት አቅጣጫ አገር የሚያጠፋ ነው። የመረጡት ፖሊሲ አገር የሚያጠፋ ነው። መጀመሪያ ተሰባስበው ይሄ በረሃ ላይ ያደረጉትን ትግል መነሻ አድርገው የሚችለን ኃይል የለም ብለው ኤርትራን የሆነ ሞዴል ለመስጠት አሰቡና ተንቀሳቀሱ። የነበረው አማራጭ እሱ ብቻ አልነበረም። ኤርትራን ሚሊተሪሊ ኢንቪንሲብል እናረጋታለን እንደ እስራኤል፣ በሶሻል እንትናችን እንደ ዴንማርክ እንደ አደኖ ምናምን እናረጋለን፣ ኢኮኖሚካሊ እንደ ሲንጋፖር እናረጋለን። ከዛም እየመረጡ አዚፍ ይሄ ግራፍት አድርገህ ልታቋቁመው እንደምትችል አይነት ነገር አድርገው በዛ ለመሄድ ሞከሩና ለዚህ የሚሆን ባክያርዳቸው ኢትዮጵያ አድርገው መጠቀም ጀመሩ። የኢትዮጵያን ሪሶርስ፣ የኢትዮጵያን ገበያ፣ የኢትዮጵያን አቅም ተጠቅመው የሚመኙትን ነገር ለማድረግ ሞከሩ።